ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ማርያምን ነው የምላችሁ። የድሮ ታሪካችሁ ያሁኑ ሐቃችሁ ይሆናል። የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ ነው የመጣሁት ከዚህ ነው የተወለድኩት እዚህ ሰፈር ነው ያደግኩት ጫማ ይለኝ የለበስኩት ቤተሰቦቼ እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳ አዲስ እውነታ መፍጠር አትችልም። አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው ቆዳው ይቀይር የለ እኛም ታሪካችን መቀየር አለብን። ማንነትህ ካልቀየርክ ዓለም አይቀየርም። ልንገራችሁ ዓለም አይቀየርም። ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ። አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል። ቆንጆ እንዳልሆናችሁ ተነግራችኋል። ደሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው። ግን ታሪካችሁ መክዳት የማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም። ክዱት። ታሪካችሁ ክዱ። ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም። ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም። የከዳችሁ ታሪኩን ነው። ያ ታሪክ እየጠቀማችሁ ካልሆነ በአጠቃላይ ክዱት። ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል። ለምን? ቁንጅና በታሪክ በአዲሱ ታሪክ ነው የሚገነባው። በአዲሱ እምነታችሁ ነው የሚገነባው። ቁንጅና እምነት ነው። ልንገራችሁ ቁንጅና እምነት ነው። እምነቱ ሲመጣ ከዛ ስራ ይከተላል። ሳትወዱ ነው የምላችሁ። ሰውነታችሁ በራሱ ይስተካከላል። ስፖርት እንድትሰሩ ይነግራችኋል። ሰውነታችሁ አይምሯችሁ ያሳምናችኋል። ሳትወዱ ወደ ጂም ትገባላችሁ። ሳትወዱ ያ መጀመር ያስፈራችሁ ቢዝነስ ትጀምሩታላችሁ። ለምን? እምነታችሁ አስተካክላችሁታላ። እመኑኝ። ታሪካችሁ ክዱ። የማይጠቅማችሁ ታሪክ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ። 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው። 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል። የት እንደነበርኩ ማወቅ ከፈለጋችሁ ቀጣይ የሚለቀቁ ቪዲዮዎች የዩቲዩብ ቪዲዮዎች ናቸው። ተመልከቷቸው። በዚህ ቲክቶክ እቺኛዋ ክሊክ አድርጓት። ቀጣይ ክፍል ምትላለች። የድሮ ቤቴን ላሳያችሁ። አሁን እየኖርኩት ያለሁት ህይወት ደግሞ ማየት ይችላልላችሁ። ክሬዚ what the fuck ቤቱ ይመስላል። በጣም አሪፍ ነው ቤቱ by the way ውስጡን አሳያችኋለሁ። ጃጅ እንዳታደርጉኝ። no I don't care። ከዚህ በላይ ምን ጃጅ ይደረጋለሁ? ከዚህ በላይ ምን አለ? ገባችሁ? ከዚህ አሁን ምንም የምደብቀው ነገር የለም። እናንተ የምታዩት ነገር ነው ሁሉም በአጠቃላይ። ይህ ቤት የወጣሁበት ምክንያት አንደኛ ነገር በጣም ርካሽ ነው by the way በወር $700 ነው የምትከፍለው። ግን አይሙሬ እንዳለ በቃ እያበላሽ ነበር። ገባችሁ? የቤቱ ንጽህና ጥሩ አይደለም። በኔ ምክንያት አይደለም ደግሞ በጣም በቃ ላይክ ባለቤቱ የዚህ ቤት ባለቤት ማለት ነው እንዳለ ስቶሬጅ ሩሙ ምናምን በቃ በከባባድ የሆኑ ነገሮች ተበላሽቶ ተጨናንቆ ነው የጠበቀኝ። ወደዚህ ቤት የገባሁት ባይዘው ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው። አብረን ወደ አስታውሳለሁኝ የሆነች ቀን ወስነን ማለት ነው በቃ የሆነ ኮንዶሚኒየም እንከራይ ተባባለና ከዛ ግማሽ ብር ተበዳድረ እንትን ሼር አድርገን ማለት ነው። ከዛ በኋላ እሱ 1000 ከፈለ እኔ 1000 ከፈልኩኝ ቤት ተከራየን እዛኔ። ከዛ በኋላ ግን እሱ በጣም ፓርቲ ያበዛል፣ አልኮል መጠጣት ያበዛል እንዳለ። እኔ እዛኔ የማታ ሽፍት ሰራተኛ ነበርኩኝ which is ማታ ሰራ ነበረ፣ ቀን ደግሞ ተኛለሁ። እሱ ደግሞ ቀን አይተኛ ማታ አይተኛ። ገባችሁ? በቃ በጣም ረበሽ ነበረ። ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበረ። ግሩፕ ሆኖ ምናምን በቃ ሰዎች ይጠራል። አፍሪካዊ ነውና በቃ ሰዎች ይጠራና ወደ ቤት በቃ ቀውጤ ይጨፍራሉ ምናምን። እኔን መተኛት ያቅተኝ ነበረ። በዛ ምክንያት መጣላት ጀመርን በጣም። ከዛ ቤት የወጣሁት ባይዘው በ3 ቀናት ነው። ያ የቤቱ ባለቤት ደግሞ የዛ ኮንዶሚኒየም እኔን ከማመን ያ ልጅን አመነው። ምክንያቱም ያ ልጅ ትንሽ ገንዘብ ነበረው ከኔ በላይ ማለት ነው። ገባችሁ? ይህ ቤት ያገኘሁት ማለት ነው ወዲያውኑ በቃ መሮኝ በቃ ወጣለሁኝ ብዬ በአንድ ሰዓት ውስጥ ይህ ቤት አገኘሁኝ። ርካሽ የነበረው ይህ ቤት ነበር $700 ማለት ነው። ከዛ ቤት እንደወጣ ደግሞ ማለት ነው እዛ ቤት የነበረ ያ ኮንዶሚኒየም የዛ ቤት ላንድሎርድ ወይም ባለቤት ማለት ነው ብር አበድረኝ አልኩት። የኔ ድፍረት ደግሞ አላበድረኝም በእናቱ ጣለኝ። ከዛ ወጣሁኝ ብር ትንሽ አጠራቅሜ እዚህ ውስጥ ገባሁኝ ማለት ነው። አሁን ይህ ቤት ላሳያችሁ ፈልጋለሁኝ። እሺ እዚህ ከጀርባችሁ ያለው ማለት ነው ቆይ ላሳያችሁ። እዚህ ከጀርባችሁ ያለችው ትንጥዬ ቤት ራኩን ታውቃላችሁ? እናንተ ማታውቁት ይሆናል። የሆነ እንስሳ ነውና እዛ ውስጥ ይኖራሉ። በጣም ነው የሚያስፈራኝ። ማታ ሲሆን ምናምን በቃ በጣም በቃ እንትን ኬርፉል ሆኜ ነው የማልፈው። እዚህ ላይ ለራሱ የእግር ምልክቶች ምናምን አሉ የእንስሳው ማለት ነው። ኤኒዌይስ ይህ ይመስላል። ከዛ ገብቼ ላስጎብኛችሁ። እዚህ ለራሱ ወደ ታች እንደዚህ ስወርድ ማለት ነው በቃ ድብር እያለኝ ነው የምወርደው። በቃ ደስ አይለኝም ማርያም። ይኸው አሁን ይሄ ለማጽዳት ለራሱ አይሙሬ በጣም ጤነኛ አልነበረም። በጣም በቃ ስልችት ይላል። ይሁድ በሩን ኦኬ። ከዛ ይሄ አለ ይመስላል። ከዛ በሩን እንደዚህ ከፍተውና ከዛ እዚህ ውስጥ ማለት ነው ምንም መብራት የለም።
ይሁት እንግዲህ ነው። መብራት የለም ባይዘው መብራት አይሰራም። ባለቤቱ ደግሞ ምንም አይሰማም። መብራት አይሰራም። ከዛ እዚህ ተመልከቱ የምልክት አለ ኢየሱስ። ከዛ መብራቱ አይሰራም። ወደ ውስጥ ትገባለህ። እስማ ቆይ አንዴ ሶሪ። ከዛ ወደ ውስጥ ትገባለህ። እዚህ አሁን ባለቤቱ የሚጠቀምበት የላውንድሪ እንትን ነው ይሄ። ተመልከቱት ምን ያህል እንደቆሸሸ ይሄ ተመልከቱት። አሁን I don't know ይህ it's just out of my control። ይህ ማጽዳት like በጣም ይደብረኛል። በጣም የኔ ኪችኔ የት እንደሆነ ታውቃላችሁ? ኪችኔ የት ነው? ገምቱ እስኪ ገምቱ። የት ነው ኪችኔ ማለት ነው? እቺ ነች። ሰውነቴ ያስተካከልኩት በዚህች ብቻ ነው። ምንም ስቶቭ የለኝ፣ የምግብ ይሄ ማሞቂያ የለኝ፣ ድስቶች የሉኝ፣ ምንም የለኝም። በቃ ገባችሁ? ፍሪጄ ደግሞ እዚህ እንደምታዩት ይሄኛው ነው። ከዛ ይሄኛው ሊቪንግ ሩሙ ነው። በተሻለኛ አቅም ይሄ ለማጽዳት ሞክራለሁ። በተሻለኛ አቅም ምንም ቆሻሻ የሚባል ነገር የለም። ትንሽ ኦርጋናይዝ ማድረግ አለብኝ እንጂ ከዚህ አልፎ እኔ ኮንትሮል አለኝ። which is በስነ ስርዓት ላጸዳው ሞክራለሁ። እዚህ ደግሞ መኑኝ ታሪካችሁ ክዱ። የማይጠቅማችሁ ታሪክ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ። 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው። 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል።